ልጆች ዘና ብለው እጅ ጽሑፍን እንዲለምዱ እንዴት እናግዛቸው? እጅ ጽሑፍን ለመልመድ የተቸገሩ ልጆች ካሏችሁ፣ በተለይም ደግሞ በኦቲዝም ጥላ ስር የሚኖሩ ልጆች ካሏችሁ ይሄ ማቴሪያል በጣም ጠቃሚ ነው። ማግኔቲክ ራይቲንግ ቦርድ ይባላል። የመጀመሪያ ጥቅሙ ለራይቲንግ ስኪል ነው። የተለያዩ መስመሮችን፣ ቅርጾችን፣ ሌተሮችንና ቁጥሮችን ዘና ብለው እንዲጽፉ ያግዛቸዋል። ማግኔት ስለሆነ ሳያስቡት እጆቻቸው ሌተሮችን መጻፍ ሪኮግናይዝ እንዲያደርጉ ያግዛቸዋል። ሁለተኛው ለፋይን ሞተር ስኪል የእጃቸውንና የጣቶቻቸውን መስል ለማጠንከር በእጆቻቸው ሙቭመንትን መቆጣጠር እንዲችሉ እንዲሁም የእጅና የአይን ኮኦርዲኔሽንን ለማሳደግ ይጠቅማል። ሶስተኛ ትኩረታቸውን ለማሳደግና ፎከስ እንዲያደርጉ ያግዛቸዋል። እንዲሁም በኦቲዝም ጥላ ስር ለሚኖሩ ልጆች በቀላሉ ማጥፋትና እንደገና መጻፍ ስለሚችሉ አንግዛይቲን ለመቀነስና ካልም እንዲሆኑ መጠቀም እንችላለን ማለት ነው። ምንም ድምጽ ስለሌለውና ሜስ ስለማይሆን ሴንሰሪ ኢሹ ላለባቸው ልጆችም ያግዛቸዋል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።